በርቀት ኒካ ታስሮ ሳይገናኙ ቢፋቱ ያቺ ሴት ዒዳ አለባት ወይንስ የለባትም ትላለች። የለባትም። በርቀት ኒካ ታስረው ምንም ሳይገናኙ ከተፋቱ ያቺ ሴት ዒዳ የለባትም። ይህን አስመልክቶ አላህ ስብሓነሁ ወተዓላ ፊ ሱረት አልአሕዛብ ላይ እንዲህ ብሏል። ያ አዩሃ አለዚነ አመኑ ኢዛ ነከሕቱሙል ሙእሚናት ثم طلقتموهن من قبل أن تمسوهن فما لكم عليهن من عدة تعتدونها فمتعوهن وسرحوهن سراحا جميلا ብሏል። እናንተ ያመናችሁ ሰዎች ሆይ ምእመናት ሴቶችን ያገባችኋቸው እንደሆነ አለ ከዚያም በኋላ ሳትገናኟቸው ከፈታችኋቸው በእነርሱ ላይ የምትቆጥሩት ዒዳ የላችሁም አለ። ግልጽ ነው። እንደውም ፈመትዑሁን አለ በስጦታ አስደስቷቸው አለ። ወሰርሑሁን ሰራሐን ጀሚላ ጥሩ ማሰናበትንም አሰናብቷቸው አለ። በጥሩ ሁኔታ አሰናብታት ስጦታ ሰጠህ ምን ብለህ እሺ። እና ዒዳ የለባችሁም። ነገር ግን ልብ በሉ እዚህ ላይ ሳይፈታት በዚያው እሱ ከሞተስ ኒካ አስረው ሁለቱም ኒካ ተሳስረው ከዚያ በኋላ ሳይገናኙ አልፈታትም፣ በዚያው ሞተሱ ኒካው ያለ ማለት ነው። ዒዳ አለባት የለባትም? አለባት። ምክንያቱም አልፈታትም፣ በሱ ኒካ ስር ነው ያለችው። ስለዚህ ምን ያክል ጊዜ ዒዳ ትቆጥራለች ማለት ነው? 4 ወር ከ10 ቀን። والذين يتوفون منكم ويذرون أزواجا يتربصن بأنفسهن 4 أشهر و10 ይላል። እነዚያ ባሎቻቸው የሞቱባቸው ሴቶች 4 ወር ከ10 ቀን ዒዳ ይቆጥራሉ በራሳቸው ላይ ይላል። ይህን ይመስላል። ዑለሞች ልክ እንዲህ ብለው ፈትዋ ሰጥተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።